ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ዶናልድ ትራምፕ ከፕሬዝዳንት ቭላዲሚር ፑቲን ጋር ካደረጉት የስልክ ውይይት በኋላ ሩሲያና ዩክሬን የተኩስ አቁም ስምምነት ለመጀመር ወዲያውኑ ድርድር እንደሚጀምሩ ተናግረዋል። ነገር ግን ክሬምሊን ሂደቱ ጊዜ እንደሚወስድና የአሜሪካው ፕሬዝዳንት ሞስኮ ላይ ጫና ለማሳደር ከአውሮፓ ሀገራት ጋር በመተባበር አዲስ ማዕቀብ ለመጣል ዝግጁ እንዳልሆኑ ጠቁመዋል ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ እቅዱን ለዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንዲሁም ለአውሮፓ ህብረት ፈረንሳይ፣ ጣሊያን፣ ጀርመን እና ፊንላንድ መሪዎች በቡድን ማጋራታቸውን ገልጸዋል። ሩሲያና ዩክሬን ወዲያውኑ የተኩስ አቁምና ከሁሉም በላይ ደግሞ በጦርነቱ ማብቂያ ላይ ድርድር ይጀምራሉ ሲሉም ትራምፕ ተናግረዋል። ፑቲን ባለፈው ሳምንት ሁለቱ ወገኖች በቱርክ ከመጋቢት ወር ወዲህ ለመጀመሪያ ጊዜ የፊት ለፊት ውይይቶችን ካደረጉ በኋላ በሞስኮና በኪየቭ መካከል የተካሄደው ቀጥተኛ ውይይት እንደገና እንዲጀመር ድጋፍ ለሰጡት ለትራምፕ ምስጋና ማቅረባቸውም ተሰምቷል። ፑቲን በሶቺ የጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች በሰጡት መግለጫ ሩሲያ ሀሳብ እንደምታቀርብ ከአሜሪካው ፕሬዝዳንት ጋር ተስማምተናል እና ከዩክሬን ጋር ለመስራት ዝግጁ መሆኗን ለወደፊት የሰላም ፊርማ መሰረት የሆነ ስምምነት ላይ ደርሳለች ብለዋል። ነገር ግን የአውሮፓ መሪዎች ትራምፕ ከፑቲን ጋር ስላደረጉት የስልክ ውይይት አጭር መግለጫ ከሰጧቸው በኋላም ቢሆን በሩሲያ ላይ ማዕቀብ በመጣል ጫና መፍጠር መቀጠል እንዳለባቸው ወስነዋል ሲሉ የጀርመን ቻንስለር ፍሬድሪክ መርዜክስ ላይ ባጋሩት መልእክት ተናግረዋል። ትራምፕ ግን የአውሮፓ ሀገራት መሪዎች እርምጃ ለመከተል ዝግጁ ሆነው አልታዩም። እንደዛቱት ሞስኮን ወደ የሰላም ስምምነት እንድትመጣ ለምን አዲስ ማዕቀብ አልጣሉም ተብለው የተጠየቁት ትራምፕ ለጋዜጠኞች ሲናገሩ እኔ አንድ ነገር ለመስራት እድሉ አለ ብዬ አስባለሁ። ስለዚህ ማዕቀብ መጣል ጉዳዩን የበለጠ ሊያባብሰው ይችላል፣ ነገር ግን ይህ የሚሆንበት ጊዜ ሊኖር ይችላል ሲሉ ተደምጠዋል። ፔንታጎን ትራምፕ ወርቃማ ጋሻ ሲሉ የሰየሙትን የሚሳኤል መከላከያ ስርዓት ለመገንባት ለዋይት ሀውስ የተለያዩ አማራጮችን ማቅረቡ ተገልጿል። የፕሬዝዳንት ዶናልድ ትራምፕ ራዕይ የሆነው ይህ ስርዓት አሜሪካን ከረጅም ርቀት ሚሳኤሎች ጥቃት ሊከላከል የሚችል ሲሆን በ100 ቢሊዮን ዶላሮች ሀገሪቱን እንደሚያስወጣ ተገምቷል። ትራምፕ በሚቀጥሉት ቀናት የተሻለ የሚሉትን አማራጭና ዋጋውን ያሳውቃሉ ተብሎም ይጠበቃል። ይህ ውሳኔ በህዋ ላይ የተመሰረተ የሚሳኤል መከላከያ ዘዴን በሚቀጥሉት ዓመታት ውስጥ ለማዳበርና ወደ ስራ ለማስገባት መንገድ የሚቀይስ ነውም ተብሎለታል። የፔንታጎን ቃል አቀባይና ከፍተኛ አማካሪ የሆኑት ሴም ፓርኔል አሜሪካውያንንና አገራችንን ከተለያዩ ዓለም አቀፍ የሚሳኤል አደጋዎች የሚከላከል ስርዓት ረቂቅና የትግበራ እቅድ ተዘጋጅቷል ሲሉ ለሲኤንኤን ተናግረዋል። ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሶ የደውል ምልክቱን ይጫኑ። ቻይና የመጀመሪያውን ድሮን ተሸካሚ ድሮን ኤርክራፍት ካሪየር ይፋ ልታደርግ ነው። ቻይና የመጀመሪያውን ድሮን ተሸካሚ በሚቀጥለው ሰኔ ወር ይፋ ለማድረግ ቀጠሮ መያዟን አስታውቃለች። በቻይና የመጀመሪያ ነው የተባለለት የድሮን አየር ወለድ እናት መርከብ ማዘርሺፕ ሲሆን ጂዩቲያን የሚል ስያሜ ተሰጥቶታል። ጂዩቲያን ድሮን ተሸካሚ እስከ 15000 ሜትር ከፍታ ላይ እስከ 100 የሚደርሱ ትናንሽ ድሮኖችን መሸከም እንደሚችል ነው የተገለጸው። ይሄው ድሮን ተሸካሚ 1000 ኪሎ ግራም የሚመዝን የሚሳኤል ትጥቅ ይዞ እስከ 7000 ኪሎ ሜትር ድረስ የመጓዝ አቅም ያለውም ነው።